So he loves you so much, man. He's been looking up to you for years, man. ያ ጀማ እዚህ ጋር ማለት ነው አሽስ ቢትከነስ በልታችሁ በከታተል ይዩት እስኪ ዝም ብላችሁ ማለት ነው። በጣም ነው የሚያስቀው እዚህ ጋር ማለት ነው። ከነሱ ይበልጥ ልክሱ በለጣቸው እኮ ወይኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ዛሬ ወደ አዲስ ቪዲዮ መጥቻለሁ። አይሹ ስፒድ በኢትዮጵያ እንግዲህ የነበረው ቆይታ በጣም የሚያዝናና ነበር፣ ፈታ የሚያረግ ነበረ፣ እንዲሁም አስቂ ነበረ። በቃ በጣም ደስ የሚል ነበረ። እስኪ አልፎ አልፎ የምናየው ይሆናል። አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እና አይሹ ስፒድ እንግዲህ በኢትዮጵያ ቆይታው ደስተኛ እንደሆነ ተናግሯል። እዩት እስኪ ሲጨፍር እናንተ ዝም ብላችሁ እዩት ማለት ነው። እኛ በልጦን ሄዷል እኮ በልጦን ሄዷል። እያያችሁ ነው እስክስታ በጣም የሚገርም እኮ ነው። አሁን እሱ አዲስ ካልቸር አዲስ ባህል ከአሜሪካ መጥቶ ምን ሰውን እንደሚላመድ ያስባችሁታል? በቃ አንዴ የተገናኘ በቃ ልምድ ነው ኮፒ ማድረግ ሲወድ የሆነ ነገር እያያችሁ ካደረገ መልሶ ራሱ ያደርገዋልና በጣም ጭንቅላቱ ያስደንቃል። እና በጣም የሚገርም ነበር። ጉራጌኛ፣ አማርኛ፣ ኦሮምኛ አስተፈሩት በቃ እና እዚህ ደግሞ ማለት ነው ጋደማ ወርቅ ቤት ወዳው ለገባ አካባቢ ወርቅ ቤት ገብቶ ነበር። በጣም ነው እኔ ሰውየው ያስደመመኝ ማለት ነው። ወርቁ ሻጭ የእጁን ብራዝሊት አውጥቶ ነው የሰጠው ማለት ነውና በቃ የመጨረሻ እንዴት ደስ እንደሚል አስባችሁታል? ሰው ያደረገውን ነገር የራሱን በስጦታ ሲሰጣችሁ እንግዲህ በጣም ነው ደስ የሚል ነገር ነው ማለት ነው። በቃ የኛ ሀበሾች ይህንን ነው ማሳየት ያለብን። አንድ ቲሸርት፣ አንድ ክሬም እንደዚህ የሚጠመጠም 5000 6000 እያሉ ከማለት ምን ችግር አለው? ጊፍት ቢሰጡት እንደዚህ ጊፍት ነው በቃ የኢትዮጵያ ባህል ልብስ ነው እያሉ እንደዚህ ቢሰጡት በጣም ነው የሚያስደስተው። ማለት አንድን ሀገር ገጽታ ራሱ ግንባታ ላይ በጣም ትልቅ አስተዋጽኦ አለው። ይሄ ደግሞ ላይቭ ስትሪም ነው፣ የሚቆራረጥ ነገር አይደለም። ቀጥታ ላይቭ ስለሆነ እንደዚህ አይነት ነገር ጥንቃቄ ይፈልጋል ማለት ነውና ሰውየው እንዴት እንዲያስደስተኝ ይሄ ሰውዬ ምሬን ነው የምላችሁ። አስባችሁታል? ዝም ብላችሁ እዩ። እዚህ ጋር እዩት። የእጁን ውልቅ አድርጎ አሰረለት። ከዛ ይሄ ጊፍት ነው አለው። ከዛ ራሱ በጣም ነው ደስ ያለው ማለት ነውና ደስ ሲለው እንግዲህ ይታያል እዚህ ጋር ራሱ ማለት ነው። ለማንኛውም ደስ ይል ነበር የኢትዮጵያ ቆይታው። አሁን ደግሞ ከሄደ በኋላ ምን ነው 2 ቀን ባደረኩ እያለ ነበርና እናንተ ግብጽ ላይ ያሳለፈው ግን በጣም የሚያስጠላ ነበር ማለት በቃ ምንም ደስ የሚል ነገር የለም። እኔ ማለት እንደዚህ አልጠበቅኩም መሰለኝ ግብጽን ስጠብቅ በቃ ይሆንሽ በጣም የደመቀሽ ምናምን አርጌ ሲሆን ነው መሰለኝ። ቪዲዮውን ሳየው ግን ምንም አልሳበኝም ማለት ነው። ስለዚህ እኛ ጋር መጀመሪያ ሄዶ ከዛ ግብጽ ሄደ። ከዛ በቃ ዝሮ እኛ ደስ ብሎናል ማለት